አሁን በዚህች ቅጽበት አእምሮህ ባንተ ላይ እየሰራ እንደሆነ ብነግርህስ? ሳታውቀው የገዛ አእምሮህ ስኬትህን እያደናቀፈ አቅምህን እየዘጋና በተራ ህይወት እንድትኖር እያስገደደ ቢሆንስ? ይህ የማነቃቂያ ንግግር አይደለም። ይህ ሳይንስ ነው። አስደንጋጩ እውነት ይህ ነው። 95% የሚሆኑት የዕለት ተዕለት ውሳኔዎችህ፣ ተግባሮችህና ባህሪዎችህ የሚመሩት ሳታውቀው በተጫኑብህ ንዑስ ህሊና ወይም ሰብኮንሺየስ ፕሮግራሞች ነው። እነዚህ ፕሮግራሞች በአእምሮ ውስጥ የተጫኑት አንተ ገና ሕፃን እያለህና ነገሮችን የመጠየቅ አቅም ከመፍጠርህ ነበር። አብዛኛው ሰው ህይወቱን ሙሉ ከማይታይ ጠላት ጋር ሲዋጋ ይኖራል። ግብ ያስቀምጣል ግን አያሳካውም። ህልም አለው ግን አይከተለውም። ምን ማድረግ እንዳለበት ያውቃል ግን አያደርገውም። ለዚህም የመንፈስ ጥንካሬ ማጣትን፣ እድልን ወይም ሁኔታዎችን ይወቅሳሉ። እውነተኛው አጥፊ ግን በገዛ አእምሯቸው ውስጥ እንዳለ አይረዱትም። ነገር ግን ሁሉንም ነገር የሚቀይር አንድ መልካም ዜና አለ። አእምሮህ ቋሚ አይደለም። ህይወትን ሲቆጣጠሩት የነበሩት የነርቭ መስመሮች ወይም ኒውራል ፓዝዌይስ እንደገና ሊጻፉ ይችላሉ። ወደ ኋላ ሲጎትቱ የነበሩት ፕሮግራሞች ሊቀየሩ ይችላሉ። ይህ ቪዲዮ ይህን እንዴት መቀየር እንደምትችል በዝርዝር ያስተምራል። ምዕራፍ 1 ድብቁ ጠላት፣ ራስን ማጥፋትን መረዳት። አሁን ይህንን እየሰማ ባለህበት ወቅት በአእምሮ ውስጥ ጦርነት እየተካሄደ ነው። ይህ ጦርነት ልትሆን በምትፈልገው ማንነትና ንዑስ ህሊናህ እንድትሆን በሚያስገድድህ ማንነት መካከል የሚደረግ ፍልሚያ ነው። ጠላቱን ካላወቅህ ይህን ጦርነት ሁልጊዜም ትሸነፋለህ። ራስን ማጥፋት የባህሪ ድክመት አይደለም፣ የስንፍና ምልክትም አይደለም። ይህ አእምሮህ አንተን ደህና ለማድረግ የፈጠረው እጅግ ውስብስብ የሆነ የመዳን ዘዴ ነው። ችግሩ ግን አእምሮህ ደህና ብሎ የሚያስበው ነገር አብዛኛውን ጊዜ አንተን የሚያቀጭጭህና ከአቅምህ በታች እንድትኖር የሚያደርግህ መሆኑ ነው። ለምሳሌ አንድ ቢዝነስ ለመጀመር ወሰንክ እንበል። በንቃተ ህሊናህ ወይም ኮንሺየስሊ ተደስተሃል፣ እቅድ አለ፣ ተነሳስተሃል። ነገር ግን በውስጥህ ንዑስ ህሊናህ የማስጠንቀቂያ ደወል ያሰማል። አደጋ! ይህ ነገር አዲስ ነው፣ ይህ አደገኛ ነው፣ ብንወድቅስ? ሰዎች ቢፈርዱብንስ? ገንዘብ ብናጣስ? ንዑስ ህሊናህ ስለ ህልምህ ግድ የለውም። ግድ የሚሰጠው አንተን በህይወት ማቆየት ላይ ብቻ ነው። ለጥንታዊ አእምሮ ማንኛውም አዲስ ነገር ማለት ሞት ማለት ነው። ስለዚህ አንተን ማደናቀፍ ይጀምራል። በድንገት ስራዎችን ማስተላለፍ ትጀምራለህ። ሰበብ ትፈጥራለህ። የማይጠቅሙ ነገሮች ላይ ጊዜ ታጠፋለህ። ክብደት መቀነስ የሚፈልጉ ሰዎች ጤናማ ያልሆነ ምግብ ሲበሉ፣ ስኬትን የሚመኙ ሰዎች በሚጠሉት ስራ ላይ ተጣብቀው ሲቀሩ፣ ፍቅርን የሚፈልጉ ሰዎች መርዛማ ግንኙነት ውስጥ ሲገቡ የምናየው በዚህ ምክንያት ነው። የሚፈልጉትን ሆነው ሳይሆን አእምሮአቸው ባሉበት እንዲቆዩ ፕሮግራም ስለተደረገ ነው። ምዕራፍ 2 የራስን ማጥፋት ሳይንስ። ራስን ማጥፋትን ለማሸነፍ አመጣጡን ማወቅ አለብህ። አእምሮአችን 3 ዋና ዋና ክፍሎች አሉት። የተሳቢ አእምሮ ወይም ሬፕቲሊያን ብሬን የመዳን ስራዎችን ይቆጣጠራል። ሊምቢክ ሲስተም ስሜቶችንና ትውስታዎችን ይይዛል። ኒዮኮርቴክስ አመንኪዮን ወይም ሎጂክና ንቃተ ህሊናን ይቆጣጠራል። ለውጥ ለማምጣት በምትወስንበት ጊዜ ኒዮኮርቴክስህ ይስማማል፣ የለውጡን አቅም በሎጂክ ይረዳል። ነገር ግን ሊምቢክ ሲስተምና የተሳቢው አእምሮ በፍርሃት ይርዳሉ። ለውጥ ማለት እርግጠኛ አለመሆን ነው። እርግጠኛ አለመሆን ደግሞ አደጋ ነው። የሚገርመው ነገር ንዑስ ህሊናህ መረጃን ከንቃተ ህሊናህ በ500,000 እጥፍ ፍጥነት ያቀናብራል። አንተ የሆነ ነገር ለማድረግ በንቃተ ህሊና ከመወሰን በፊት ንዑስ ህሊናህ አደጋዎችን አይቶ የጭንቀት ሆርሞኖችን ለቆ እንድትቆም ያረጋል። ለዚህ ነው በፈቃደኝነት ብቻ የሚደረግ ለውጥ የማይሳካው። ከባቡር ጋር በብስክሌት እንደመጋጨት ነው። ምዕራፍ 3 የሚቆጣጠርህ ፕሮግራም። ከ0 እስከ 7 ዓመት ባለው ዕድሜ አእምሮአችን ልክ እንደ ስፖንጅ ሁሉንም ነገር ይመጣል። በዚህ ወቅት ለህይወትህ በሙሉ የሚያገለግልህን ኦፕሬቲንግ ሲስተም እያወረድክ ነበር። በዙሪያህ የሚነገሩ ቃላት፣ የምታያቸው ስሜቶች ሁሉም እንደ እውነት ተመዝግበዋል። ገንዘብ እንደ ልብ አይገኝም የሚለውን እየሰማህ አድገህ ከሆነ
ንዑስ ህሊና የገንዘብ ችግር መደበኛ ነገር ነው የሚል ፕሮግራም ይጭናል። ትችት ወይም ውድቅ መደረግ ወይም ሪጀክሽን አጋጥሞ ከነበረ እኔ በቂ አይደለሁም የሚል ፕሮግራም ተጭኖብህ ሊሆን ይችላል። እነዚህ ፕሮግራሞች ባህሪ ላይ ተጽዕኖ ያሳድራሉ። ለምሳሌ ሀብታም ሰዎች ስግብግብ ናቸው የሚል ፕሮግራም ካለ አንተ ሀብታም መሆን ብትፈልግም ንዑስ ህሊና ይቃወመዋል። ምክንያቱም ሀብታም መሆንህ ከጥሩ ሰውነት ማንነት ጋር ይጋጫል ብሎ ስለሚያስብ ነው። ስለዚህ ሳታውቀው ገንዘብን ታባክናለህ ወይም እድሎችን ታበላሻለህ። ምዕራፍ 4 የለውጥ ሳይንስ ወይም ኒውሮ ፕላስቲሲቲ። አእምሯችን ሁለት ተቃራኒ ባህሪያት አሉት። በአንድ በኩል ለመለወጥ ዝግጁ ነው፣ በሌላ በኩል ደግሞ ለውጥን አጥብቆ ይጠላል። ኒውሮ ፕላስቲሲቲ ማለት አእምሮ አዳዲስ የነርቭ ግንኙነቶችን በመፍጠር ራሱን መቀየር ይችላል ማለት ነው። ነገር ግን ሆሚዮስታሲስ ማለት አእምሮ የነበረውን ሁኔታ ጠብቆ ለማቆየት የሚያደርገው ጥረት ነው። ለውጥ ሲመጣ አእምሮ እንደ አደጋ ይቆጥረዋል። ስለዚህ መፍትሄው ምንድን ነው? ትንሽና ተከታታይ ለውጦች ማድረግ። አእምሮ ሳይደነግጥ ለውጦችን እንዲቀበል በጣም ትንንሽ እርምጃዎችን ውሰድ። ይህ ሚኒመም ኢፌክቲቭ ዶስ ይባላል። አንድን አዲስ ልማድ ለመፍጠር በአማካይ 66 ቀናት ይፈጃል። በዚህ ጊዜ ውስጥ አእምሮ መጀመሪያ ላይ ቢቃወምም እየቆየ ሲሄድ አዲሱ መንገድ እየሰፋና እየጠነከረ ይመጣል። ምዕራፍ 5 የማደናቀፍ አይነቶችን ለይቶ ማወቅ። ራስን ማጥፋት ወይም ሰልፍ ሳቦታጅ በብዙ መልኩ ይገለጻል። በማስተላለፍ ወይም ፕሮካስቲኔሽን። ይህ ስንፍና ሳይሆን ስራው የሚፈጥርብህን ስሜት፣ ፍርሃት ወይም ጭንቀት የመሸሽ ዘዴ ነው። በፍጽምና ወዳድነት ወይም ፐርፌክሽኒዝም። ይህ ከፍተኛ ደረጃን መፈለግ መስሎ የሚቀርብ ነገር ግን ፍርሃትን ሸሽጎ ስራን ላለማጠናቀቅ የሚደረግ ሴራ ነው። ካልጨረስኩት ማንም አይተቸኝም በሚል እሳቤ። ሰዎችን በማስደሰት ወይም ፒፕል ፕሊዚንግ። የራስን ፍላጎት በመተው የሌሎችን ተቀባይነት ለማግኘት መሞከር። ራስን በማዘናጋት ወይም ዲስትራክሽን። ስልክ ላይ መቆየት፣ ፊልም ማብዛት። እነዚህ የእድገት ምቾት ማጣት ለመሸሽ የሚደረጉ ነገሮች ናቸው። በአሉታዊ ንግግር ወይም ኔጌቲቭ ሰልፍ ቶክ። አልችልም፣ አይሳካልኝም እያሉ ራስን መውቀስ። ከማደናቀፍ በስተጀርባ ያለው ፍርሃት ምንድን ነው? ከእያንዳንዱ ራስን የማጥፋት ባህሪ በስተጀርባ ፍርሃት አለ። የውድቀት ፍርሃት፣ የስኬት ፍርሃት። በተለይ ይህ የስኬት ፍርሃት ይበልጥ አደገኛ ነው። ስኬት ኃላፊነትን ያመጣል። ሰዎች ካንተ ብዙ ይጠብቃሉ። ለውጥን ያመጣል። ይህ ደግሞ ያስፈራል። የፍርድ ፍርሃት ወይም ፊር ኦፍ ጃጅመንት። ሰዎች ምን ይሉኛል ብሎ ማሰብ። የብቃት ማነስ ፍርሃት ወይም ፊር ኦፍ ኢናዲኩዌሲ። እኔ በቂ አይደለሁም፣ አስመሳይ ነኝ የሚሉት ፍርሃቶች። እነዚህ ፍርሃቶች ሕፃን እያለህ የተጫኑ ጊዜ ያለፈባቸው ሶፍትዌሮች ናቸው። አሁን ግን አድጋል። ውድቀትህንም ሆነ ስኬትን መቋቋም ትችላለህ። ምዕራፍ 7 አእምሮን እንደገና የመቅረጽ ፕሮቶኮል ወይም ዘ ሪራይቲንግ ፕሮቶኮል። የመጀመሪያው ፕሮቶኮል የባህሪ ጠለፋ ወይም ፓተርን ኢንተራፕሽን ነው። ራስህን ስታደናቅፍ እጅ ከፍንጅ ያዘው። ማስተላለፍ ስትጀምር ቆም በል፣ 3 ጊዜ በረጅሙ ተንፍስ። አሁን እየሸሸሁት ያለሁት ስሜት ምንድነው ብለህ ጠይቅ። ሁለተኛው ፕሮቶኮል ስሜትን የመቻል አቅም ወይም ኢሞሽናል ቶለራንስ ነው። ምቾት ማጣትን አትሽሽ፣ ወደ ስሜቱ ተጠጋ። ምቾት ማጣት ማለት እያደክ ነው ማለት እንጂ አደጋ ላይ ነው ማለት አይደለም። ሌላው ፕሮቶኮል የእይታ ለውጥ ነው ወይም ኮግኒቲቭ ሪፍሬሚንግ። ስለ ሁኔታው የምትሰጠውን ትርጉም ቀይር። ውድቀትን እንደ መማሪያ፣ ችግርን እንደ እድል ቁጠረው። ሌላው ፕሮቶኮል እይታ ነው። አእምሮ በምናብና በእውነት መካከል ያለውን ልዩነት አይለይም። ሂደቱን በአይነ ህሊና ተመልከት። እንቅፋቶችን እንዴት እንደምትወጣ በምናብህ ተለማመድ። ምዕራፍ 8 አዳዲስ ፕሮግራሞችን መጫን ነው። አሮጌውን ማጥፋት ብቻ በቂ አይደለም፣ አዲስ መተካት አለብህ። አንደኛው ምቾት ባይሰማህም መስራት ነው። ምቾት ማጣት የእድገት ምልክት ነው። ሌላው ውድቀት ማለት ግብረ መልስ ነው።
ወይም ፌለር አሴ ፊድባክ እንደ ፊድባክ ነው። ውድቀት መረጃ ይሰጣል እንጂ ማንነትን አይገልጽም። ሌላው ከፍጽምና ይልቅ እድገት ይበልጣል ወይም ፕሮግረስ ኦቨር ፐርፌክሽን። ፍጹም ነገር ለማድረግ ከመጠበቅ ይልቅ የተደረገ ነገር ይበልጣል። ሌላው የእድገት አስተሳሰብ ወይም ግሮዝ ማይንድ ሴት ነው። ችሎታ በልምምድ ይዳብራል። አልችልም ሳይሆን ገና አልቻልኩም በል። ምዕራፍ 9 የማንነት ለውጥ ነው። ይህ የመጨረሻው ደረጃ ነው። ባህሪን ብቻ ሳይሆን ማንነትን መቀየር። ጤናማ ለመሆን የምጥር ሰው ከመሆን ይልቅ እኔ ጤናማ ሰው ነኝ ብለህ አስብ። አዲሱ ማንነትህ ከባህሪ ጋር ሲጣጣም ስኬት ተፈጥሯዊ ይሆናል። ሀብታም ሰው በዚህ ሰዓት ምን ያደርጋል? ስኬታማ ሰው ይህንን ችግር እንዴት ይፈተዋል እያልክ ራስህን ጠይቅ እና እንደዛ ሰው ሁን። በመጨረሻም ይህ ጉዞ ለአንተ ቀላል ላይሆን ይችላል፣ ነገር ግን የሚቻል ነው። አእምሮህ በዚህ ዓለም ላይ ካሉ ቴክኖሎጂዎች ሁሉ እጅግ የረቀቀ ኮምፒውተር ነው። አንተ የዚህ ኮምፒውተር ፕሮግራመር ነህ። ጥያቄው ህይወቴን ለመቀየር እችላለሁ ወይ የሚለው ሳይሆን በዚህ ኃይለኛ ኮምፒውተር ላይ ምን አይነት ፕሮግራም ለመጫን እመርጣለሁ የሚለው ነው። ምርጫው የአንተ ነው። ኃይሉ በአንተ ውስጥ ነው። ጊዜው አሁን ነው። የተቀየረው አዲሱ ህይወትህ እየጠበቀህ ነው። ይህን ቪዲዮ ከወደድከው ላይክ አድርግ። ሌሎች ተመሳሳይ ቪዲዮዎች እንዲደርሱ ቻናሉን ሰብስክራይብ ማድረግ እንዳትረሳ። መልካም ጊዜ ይሁንልህ።